አንድ አካባቢ ላይ አንድ ማሳያ ማቅረብ ፈልጋለሁ። ህዝቡ ማበዱ ማለት ነው። አንዲት ህፃን ተደፍራ ሰውነቷ ተቆራርጦ ፌስታል ተደርጋ ተጥላለች። የዛ አካባቢ ማህበረሰብ ወጥቶ ካልገደል ይህን ያደረገው ሰው አባቷ የእንጀራ አባቷ ነው ተብሎ ካልገደል ነው ህዝቡ አውጥተን ካልጨፈጨፍ ነው ካላጠፋ ነው ብሎ ጣቢያ ሰብሮ በብዙ መስዋዕትነት ያ ሰውዬ ህግ ቦታ እንዲቀርብ ተደረገና ፖሊስ ምርመራውን ቀጠለ። ፖሊስ ምርመራውን ሲቀጥል በምርመራ ሂደት ውስጥ ልጅቱ ወገብ በላይ ባለው ፊዚካሏ ላይ ቅንጭላቷ ተመቶ በትልቅ ብረት የተመታና የደማ ክፍል እንዳላት ሐኪም ስላረጋገጠ ፖሊስ ያንን መነሻ አድርጎ ምርመራውን ቀጠለ። ምርመራውን ሲቀጥል በጥርጣሬ የተያዘው አባት ነው፣ እንጀራ ልጁ ናት፣ ደፍሯታል በሚል ስበብ ምክንያት እስር ቤት ነው ያለው። ስለዚህ ምቱ ከምን መጣ፣ እንዴት ልትመታ ቻለች የሚለው ምርመራ በበለጠ ሲጣራ ፖሊስ ጥርጣሬው እየሰፋ ሄዶ እናት ወላጅ እናት ተያዘች። ስትያዝ እና ምርመራው ሲቀጥል በመጨረሻው ፋይንዲንግ እኔ አጋጣሚ በቦታው ላይ ስለነበርኩኝ ከፍትህ አካላት አንዱ ስለነበርኩ በቦታው ላይ ያየሁትን ነው የምመሰክረው። የመጨረሻው የምርመራ ውጤቱ ምን ሆነ? እናት ልጇን ታዛታለች፣ ልጅ ምላሽ ትሰጣለች። የ7 ዓመት ልጅ ናት፣ አልታዘዝም ትላለች። እናት በጣም ትናደድና የመውቀጫ ዘነዘና ወሩራ እንጭላታን ስትመታት ህፃን ህይወቱ ያልፋል። እናት የተደፈረች አስመስላ ሰውነቷን ቆራርጣ በኬሻ ቆጥራ ከጣለች በኋላ ይሄ እንጀራ አባት የተባለው ግለሰብ ጋር ጠብ ስለነበራቸው ልጄ ጠፍታለች፣ የእንጀራ አባትን እጠረጥረዋለሁኝ፣ እሱ ጋር ሌላ አይነት ግንኙነት የጀመረች ይመስለኛል ብላ ለጥርጣሬ መነሻ የሆነውን ጥቆማ ለፖሊስ ያቀረበችው እሷ ናት። ምንድን ነው ማሳየት የፈለግኩት? ይሄ መንጋ በወቅቱ ፍትህ እንዲሰጥ ተትቶለት ቢሆን ኑሮ ይህንን ግለሰብ ያለ ኃጢአቱ እንዲሰቀል እንዲሞት ይፈርድበት ነበር። ፍትህን በእጅ ሰጥቻለሁ ብሎ ያምን ነበር። ድርጊቱንም ሊፈጽም ይችል ነበር ማለት ነው። በህግ የተገኘው ውጤት ሌላ፣ የድርጊቱ ፈጻሚ ሌላ ነበረ በወቅቱ የነበረው። ስለዚህ ይህ መንጋ አስተሳሰባችን ወርዶ በመንጋ የምንፈርድበት በመንጋ የምናይበት ሁኔታ እንዲፈጠር ማህበረሰቡ የመንጋን ፍርድ አበረታቷል፣ በመንጋ አስቧል። ምን እንደተነገረ ሳይታወቅ ሲሮጡ የሚሮጥ ሲያጨበጭቡ የሚያጨበጭብ ያለ ምክንያት የሚጠላ በምክንያታዊነትን ከመከተል ይልቅ አብሮ የጮኸ ማህበረሰብን፣ ሞራልን፣ እሴትን፣ ባህልን፣ እምነትን፣ ህግና ፍትህን ርትዕንም እንዲያጣ አድርጎታል። ይህ ተበረታቶ ከሚሄዱ አንጻር ጠቦ ደግሞ በመንጋ ማሰቡ እንደ አውሬ አድርጎት አብሮ ጅብን እኮ አይበላውም፣ እርስ በርሱ ግን እንዲበላል አድርጎታል። ይሄ ውጤት ማለት ነው። ይሄ ውጤት እንዴት መጣ የሚለውን ነገር ወደኋላ ስንመለከት ወረራ ተካሂዶበታል። የእምነት ወረራ፣ የባህል ወረራ፣ በርካታ ነገሮች ተፈጽመውበታል። እነዚህ አውዶች ሲሰሩ ብዙ ጊዜ እንደፈጅ ሁሉ ውጤታቸው ብዙ ጊዜ ፈጅቶ እንደመጣ ሁሉ አሁን የምንለው ነገር የእኛ ልጆች የእኛ የልጅ ልጆች ይህንን የምንላትን ሀገር ለመገንባት አስተዋጽኦ እንዲያደርጉ ዛሬ መሰራት አለበት እንላለን። ዛሬ ነው የሚሰራው።